ሰላም እንዴት ናችሁ ውድ ተመልካቾቻችን? ዛሬ እንግዲህ በደንበል ጋዜቦ ተገኝቻለሁ። ይሄ ከጀርባዬ የምታዩት ግዙፉን ህንጻ ሪያሊቲ ሪል ስቴት ሰርቶ አስረክቧል። እንዲሁም ደግሞ አሁንም በተጨማሪ የተለያዩ ሳይቶች ፒያሳ፣ ሳር ቤት እንዲሁም እዚሁ ጋዜቦ ሌላ ሳይት እየሰራ እንደሆነም ሰምቻለሁኝ። ስለዚህ ውስጥ ገብተን ሙሉን መረጃ እንጠይቃለን። እኔ ዮርዳኖስ እባላለሁ። ያላችሁበት ቻናል ደግሞ ኑሮ በሻገር ነው። ተከታተሉ። ሰላም እንዴት ነሽ? ሰላም ነው። እንደና መጣሽ። እንኳን ደህና ቆያችሁን። እስቲ ራስሽን አስተዋውቂን። እሺ፣ ሰላም እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ደግሞ የሪያሊቲ ሪል ስቴት ቁጥር 9 የሆነው ዲፕሎማት አፓርትመንት ላይ ነው የምንገኘው። ኦኬ ሶ ያው እዚህ አፓርትመንት ላይ ያው አሪፍ ቤቶች እንደዚህ የሚያማምሩ ቤቶች ሰርታችሁ እንዳስረከባችሁም ሰምቻለሁ። እንደገና በፒያሳም የተለያዩ ሳይቶች አዳዲስም እየሰራችሁ እንደሆነ እናውቃልና ያው ለኔም ለተመልካቾቻችንም ዲቴይል ኢንፎርሜሽን ለመጠየቅ እንድትነግሪኝ ነው የመጣነው። በጣም ደስ ይለኛል። እስቲ ይሄኛውን መጀመሪያ ዞር ብለን እናየውና እዚህ ላይ አሁን ሽያጭ ላይ ያሉ ካርታ የወጣላቸው 2 ቤቶች አሉን። እነሱንም በዛ አንድ ላይ እናያለን። ደስ ይለኛል። እሺ ሶ ከዚህ ጋር ስጀምርልሽ ይሄኛው የፍሮንት ዴስካችን ነው። እዚህ ጋር ሲሲቲቪ ካሜራ አለ። በየፍሎሩ ካሜራዎች ይኖራሉ። እዚህ ጋር ነው ሪሴፕሽኖቻችን የሚቆጣጠሩት። እዛ ጋር ደግሞ እንደምትመለከቱው ኢንተርኮም ሲስተም አለ። ሶ ኢንተርኮሙ ኤኒ ገስት ሲመጣ ከላይ አፕሩቭ ተደርገው ነው የሚገቡት። እሱን ካልሆነ ደግሞ እዚህ ጋር ሎቢ ይኖረናል። እዛ ጋር አረፍ ብለው ነው የሚጠብቁት። በጣም ሴኩር ነው ማለት ነው። የሚገባ የሚወጣ ሰው በደንብ ነው የምታዩት። በደንብ እንዳየሽው በር ላይም ስትገቢ በፊት ለፊትም በጀርባም ሴኩሪቲ ጋርዶች አሉ። ይሄኛው ደግሞ ፕሮፐርቲ ማኔጅመንት ኦፊሳችን ነው። ለአንድ አመት ሪያሊቲ ራሱ ነው የሚያስተዳድረው ቢልዲንጉን በአጠቃላይ ሁሉንም ነገር። ከዛ በኋላ ደግሞ ነዋሪዎች ተሰባስበው ይሆነናል የሚሉትን እሱን ሪያሊቲንም መሆን ይችላል እሱን ይመርጡና ወደ ኑሯቸው ይቀጥላሉ ማለት ነው። የተቀረውን ነገር ላሳይሽ። ደስ ይለኛል። እሺ በጣም ነው የሚያምረው አይደለ? ወደሱ ፊሊንጉም ከፍ የሚያለም ስለሆነ በጣም ፒስፉል ነው ለመኖር ሰላማዊ። አሁን እንግዲህ ነዋሪዎች ገብተውበታል እየኖሩበት ነው ያለው፣ ግን አይመስልም። በጣም ኳይት ነው። በጣም በዚህ ጋር እንሂድ። ይሄ እንደምትመለከቱው ሰሚ ቤዝመንታችን ነው። እዚህ ጋር ገስቶች መኪናቸውን የሚያቆሙበት ነው። የነዋሪዎች ደግሞ መግቢያው በሌላ በኩል ነው። ኤኒ እርጀንት ነገር ቢመጣባቸውም እዚህ ጋር አቁመው መኪናቸውን መሄድ ይችላሉ። እዛ ጋር ደግሞ እንደምትመለከቱ የየቤቶቹ ቆጣሪዎች ይኖራሉ። የመብራት ቆጣሪ ባካፕ ጄኔሬተር አለን። ሶ ይሄኛው እዚህ ጋር ያለው ይሄንን ይመስላል። ወደ ቀጣይ ሶ ለሁሉም እዚህ ላሉት ነዋሪዎች በቂ የሆነ ፓርኪንግ አሳይንድ የሆነ ለሁሉም እታች አለ። ይሄኛው ለገስትና ቶሎ አቁሞ ለመመለስ ለሚፈልግ ሰው ለዛ ነበር። ሶ አሁን የምንገኘው ሚዲየም ፍሎር ብለን የምንጠራው ላይ ነው። ሪያሊቲ ሪል ስቴት እንደ አሚኒቲ ከሚቆጥራቸው ባስቻገር ኤክስትራ ብለን የምንመደባቸው ሁሉም ጋር ያሉ ስታንዳርድ የሆነ ሪያሊቲ ላይ ሁሉም ጋር የምታገኛቸው ነገር ጂም አለን፣ ስቲም አለን፣ ሳውና አለን። ተለቅ ያለ ደግሞ አዳራሽ ይኖረናል። ኤኒ ፕሮግራም ማንኛውም ነዋሪ ቢኖረው ማዘጋጀት የሚችልበት አዳራሽ ከሰፊ ቴራስ ጋር አንድ ላይ ይዘን የመጣ ነው። ሶስቲ ምን እንደሚመስል የት መሄድ አያስፈልጋቸውም። እዚህ ሊኖሩ እዚህ ጋር ሮጥ ይሉና እዚህ ጋር ስቲም ሳውናቸውን ይገባሉ፣ አረፍ ይላሉ። በጣም ጥሩ እንትን ነው። እንደምታዩ ያምራል። ይሄን በጣም ጂማችን እዚህ ጋር ነው የሚገኘው። ወደዚህኛው ጋር እንግባ። ስቲም ሳውናችን ለወንዶችና ለሴቶች እንዳየሽው የተለያየ ይኖረናል። እዚች ጋር አረፍ የሚሉባት ቦታ ነች። ሎከርም ይኖራቸዋል። እዚህ ጋር ሬስት ሩም አለው፣ ሻወር የሚወስዱበት አለው። ከጂማቸው ወጥተው እዚህ ጋር አረፍ ማለት ይችላሉ። ራሳቸውን ሪላክስ ሪላክስ የሚያደርጉት። ይሄኛው ለነዋሪዎች ኤኒ ታይም ፎር ፍሪ መጠቀም የሚችሉት ነገር በነፃ ምንም አይነት እንደምታዩ ሰፋ ያለ ነው። እዚህ ጋር ወሬያቸውን እያወሩ ፈታ እያሉ በጣም በደንብ ኦርጋናይዝ ተደርጎ የተሰራ ነው። ጥንቅቅ ተደርጎ በደንብ ጥንቅቅ አድርገን የሰራ ነው። እነዚህ ሁሉም ጋር ያሉ ናቸው። ሪያሊቲ ብለሽ ስጠሪ ሁሉም ፕሮጀክቶቻችን ላይ እነዚህ ነገሮች የትኛውም ሳይት ላይ ያሉ ፕሮጀክት ላይ ማለት ነው። እንደምታዩ እዚህ ጋር ሰፊ የሆነ ኮሪደር አለን። እዚህ ጋር ደግሞ የፋየር ስኬፕ ይኖረናል። ይሄኛው በጣም ጠንካራ እሳት የማያስተላልፍ የበር ነው።
በውስጥ በኩል ነው አብዛኞቹን የምናደርገው፣ በውጭ በኩል አይደለም የምናደርገው። ፎር ዘ ሴፍቲም ሲባል በውስጥ በኩል ነው ደረጆቻችን ያሉት። ምንም አይነት የእሳት አደጋ ምናምን ቢኖር ያው በዚህኛው ማድረግ የሚቻል። በሩ ግን በጣም ለረጅም ሰዓት እሳትን መቆጣጠር የሚችል ነው። ይሄኛው ቤታችንን እንየው እስቲ። በራችን በብዙ አይነት ሜተድ መከፈት የሚችል ነው። እዚህ ጋር ፓስወርድ አለው። በፓስወርድ መክፈት ትችያለሽ፣ በአሻራ መክፈት ትችያለሽ፣ እንዲሁም ደግሞ ቁልፍ አለው። በዛ ላይ ደግሞ ለሴኪሪቲም ተብሎ እዚህ ጋር እንደምታየው ብዙ ቦታዎች ላይ ቁልፎች ይኖሩታል። በጣም ሴኪዩር ነው። በጣም ሴኪዩር ነው። ከቱርክ ነው የምናስመጣው፣ ከውጭ ነው የምናስመጣቸው በሮች ነው። ስታንዳርዳችን ሁሉም ጋር አንድ አይነቶች ናቸው። የምናስገባቸው በሮች ስታንዳርድ አንድ አይነት ነው። በኳሊቲ ደረጃ እንታማም። ሁሉም ጋር የምንጠቀመው አንድ አይነት ነገር ነው። ሶ ወደ ቤታችን ስንመለስ ኢንተርኮም ሲስተም ቅድም ብዬሽ ነበረ። ሶ ይኸው እዚህ ጋር ኤኒ ገስት ሲመጣ አክሰፕት አድርገሽ ይግባ አይግባ የሚለውን መወሰን ትችያለሽ ማለት ነው። እዚህ ጋር ነው የሚታየው ከታች ለሚመጡ ሰዎች ማለት ነው። በዚህ ማውራት ትችያለሽ። በጣም ነው የሚያምረው ቤቱ። ያው ቀለም አመራረጡ መብራቶችን በጣም ነው የሚያምሩት ለመኖሪያ። በጣም ወደድሻቸው? በጣም እንዴት ነው አሁን የካሬው አማራጮች? እንደገና ደግሞ የመኝታ ቤት ያው ባለ ስንት ናችሁ ያላችሁ? እሺ እዚህኛው ላይ አሁን ያለቀው ካርታ የወጣለት ላይ እዚህ ቢልዲንግ ላይ ያለን 2 ቤቶች ብቻ ናቸው። ባለ 2 መኝታ እና ባለ 3 መኝታ ነው ያለው። አሁን የምንገኘው ባለ 3 መኝታ 199 ካሬው ላይ ነው የምንገኘው። ሶ የዛኛው የ2 ቤድሩሙ ደግሞ የ154 ካሬ ነው ማለት ነው። ከኪችኑን ጀምርና ያለው ሙሉ ስለቤቱ አሳይሻለሁ። ይሄኛው በክሎዝድ ኪችን የተሰራ ነው። እንደምታዩ የውስጥ በራችን ሁሉንም የምንጠቀመው አንድ አይነት ነው። ኳሊቲ የሆኑ ናቸው። በፉሊ ፈርኒሽድ ስናስረክብ ይሄንን ይመስላል። ኢምፖርትድ የሆኑ ኪችን ካቢኔቶችን ነው የምንጠቀመው። እንደምታዩ ውበቱ ቆንጆ ነው። በጣም ነው የሚያምረው። ግን አሁን ፉሊ ፈርኒሽድ ስንል አሁን የኪችን ፈርኒቸር ብቻ ነው ያለው ወይስ እንዴት ነው? ሌላም የሳሎንም ሌሎች ፈርኒቸሮች? እሺ ፉሊ ፈርኒሽድ ብለን ስናስረክብ ሙሉ የኪችን ካቢኔት እቃ ይኖረዋል። ኪችን ካቢኔቱ ማለት ነው። ሌላ ደግሞ ክሎዜት በየቤቱ የልጆችም የዋና የማስተር ቤድሩምን የቁም ሳጥን ይኖራቸዋል። ፈርኒሽድ ስንል ሁለቱን ነው የምናጠቃልለው። ወደ ሌላኛው ጋር እንሂድ። ይሄኛው አንደኛው የልጆች መኝታችን ነው። እንደምታዩ ቁም ሳጥኑ በተመሳሳይ ኳሊቲ ነው የተሰራው። የራሱ የሆነ በደንብ አየር የሚያገኝበት መስታወት አለው። ይሄኛውም ቲንትድ ነው እንዳየሽው። አንደኛው መኝታ ቤታችን ይሄን ይመስላል። ሰፋ ያለ ስፔስ አለው። ለልጆች በጣም በቂ ነው። እዚህ ጋር ስንመጣ ደግሞ ለሁለቱ የሚሆን ኮመን ባዝ ይኖረናል። ኮመን ባዛችን መሀል ላይ ነው የሚገኘው። በደንብ አክሰስ እንዲያደርጉት ሁለቱ ማለት ነው። ይሄኛው ደግሞ ሌላኛው የልጆች መኝታ ቤት ነው። እዚህ ጋር ደግሞ ስንመጣ የምናገኘው ምንድነው? ላውንድሪ ሩም ነው። ላውንድሪ ሩም ነው ወይም ደግሞ እንደ ስቶሬጅ መጠቀም ይችላሉ። ሰፋ ያለ ነው። እዚህ ጋር 2 ቦይለሮች አሉ። ሴንትራላይዝ ናቸው። ለሁሉም ክፍል ከዚህ ነው የሚሄደው። ይሄኛው በጣም ሰፊ ነው። ኤኒቲንግ እንደ ኤክስትራ ሩም ማየት ይችላሉ፣ መጠቀም ይችላሉ። እዚህ ጋር ስንገባ ዋናው ማስተር ቤድሩማችን ነው የሚገኘው። ልክ እንደገባሽ ምን ታገኛለሽ? የማስተር ቤድሩሙ ሬስትሩም እዚህ ጋር ነው የምናገኘው። ወደዚህኛው ስንመጣ ሰፋ ይላል። ያው ማስተር ቤድሩም አይደለ? አዎ በደንብ ብርሃን፣ በቂ ብርሃን ያገኛል። እንደምታየው መስኮቱ ራሱ በጣም ትልቅ ነው። ብርሃን በደንብ ነው የሚገባበት። እዚህ ጋር በጣም ቤድሩም አልጋሽን እዚህ ጋር አድርገሽ በደንብ በቂ የሆነ ስፔስ ይኖረዋል። እዚህኛው ይሄ ወደ ባልከኒ ነው የሚወስድ። ባልከኒ ጋር ባልከኒያችን ለየት የሚያደርገው የሳሎናችንንና የማስተር ቤድሩማችንን አንድ ላይ የሚያገናኝ ነው። በዚህም በሳሎኑ በመኝታ ቤቱ መውጣት ይቻላል። ማድረግ ትችያለሽ። በጣም ቪው ለራሱ በቃ ኤግዛክትሊ እንደምትመለከችው ነው። እዚህ ጋር የምናገኘው የጋራ መገልገያ አዳራሽ አለን ብዬሻለሁ። ሶ አዳራሻችን ይሄን ይመስላል። የራሱ የሆነ ኪችን አለው። ኤኒ ፕሮግራም ቢኖራቸው በጣም ሰፊ ነው። መጠነኛ ለሆነ ድግስ በጣም በቂ ነው። በርዝዴይ ማለት ትችያለሽ፣ ግራጁዌሽን፣ ኤኒ ፕሮግራም እንደዚህ አይነት ፕሮግራም ሲኖራቸው ይህንን አዳራሽ በደንብ መጠቀም ይችላሉ። ይሄ ያልበቃንም የሚል ሰው ካለ ደግሞ ከቴራሱ ጋር አገናኝተው መጠቀም ይችላሉ። እዚህ ነዋሪ የሆኑ ሰዎች ያው በነፃ ነው የሚጠቀሙት እነዚህን ቦታዎች በነፃ ብቻ። ምንድነው የሚጠበቀው ከነሱ? እስኬጁላቸው እንዳይጋጭባቸው ቅድም ፕሮፐርቲ ማኔጅመንት አለ ብዬሻለሁ። ከነሱ ጋር እየተነጋገሩ ያላቸውን ፕሮግራም በሙላ እዚህ ማዘጋጀት ይችላሉ። በጣም አሪፍ። ኪችንም እንዳልኩሽ
የራሱ የሆነ ኪችን አለው። እቤታቸው ሄደው ኩክ አድርገው 10 እንትን ከሚሉ ከሚመላለሱ ይሄኛውን ኪችን እዚሁ ኩክ አድርገው እዚሁ ማቀራረብ ይችላሉ። ከዛ ሬስትሩምም ካስፈለገ እንዳልኩሽ ድጋሚ ታች ከሚወርዱ ሬስትሩምም እዚሁ ጋር ነው የሚገኘው። ቴራሳን እንያዝ። ቴራሳችን እንግዲህ ይሄንን ነው የሚመስለው። እንዴት ነው? በጣም የሚገርም ንጹህ አየር፣ በደንብ ንጹህ አየር ነው ያለው። እዚህ ጋር ከተማችንን በደንብ ማየት ትችያለሽ። እንዳልኩሽ ቅድምም ኤኒ ፕሮግራም ሲኖር ከዚህኛው ጋር ስለሚያያዝ አውጥተሽ እዚህ ጋር ማድረግ ትችያለሽ። ማታ ማታ ጠዋት እየወጣሽ ደግሞ ይሄንን የመሰለ ቪው ታያለሽ ማለት ነው። በጣም ነው የሚያምረው። በጣም እንግዲህ እዚህኛው ጋር የነበረን ቆይታ ይሄን ይመስላል። በደንብ እንደወደድሽው ተስፋ አደርጋለሁ። አሁን ተመሳሳይ የተገነባ ነው ያልኩሽኝን ደግሞ ዲፕሎማት አፓርትመንት ቁጥር 2ን ደግሞ አሁን እስቲ ላሳየሽ። እዚቹ ጋር ስለሆነ በጣም ቅርብ ነው ከዚህኛው ወደዛኛው። አዎ በጣም በቅርብ ርቀት። አብዛኛው ሪያሊቲ የሚታወቅበት ነገር ቢኖር ያስረከበው ፕሮጀክት ጋር ተመሳሳዩን በአዲስ መልክ አድርጎ ኮሜንቶችን ተቀብሎ በመገንባት ነው የሚታወቀው። ስለዚህ እዚህኛው ጋር እንደዚሁ በተመሳሳይ አድርገናል ማለት ነው። በቅርብ ርቀት ውስጥ በጣም በቅርብ ርቀት ውስጥ ያው እንግዲህ እንደምትመለከቱት ፕሮጀክታችን ጋር ደርሰናል። በ6 ወር ነው ባይዛው እዚህ ላይ የደረስነው። ወደ ታች 3 ቤዝመንት አለው። ወደ ላይ ደግሞ G+16 ፕላስ ቴራስ ነው። ሙሉ 360 ዲግሪ ማየት የምትችይበት ቴራስን ያካተተ ነው ይሄኛው። ከዛኛው ጋር አንዳንድ ነገሮችን ለየት አድርገን ነው ያሸራራ ጠይቅሽ ነበር ምንድነው የሚለየው? ስለዚህ ምን ነገሮችን አሻሽለናል መሰለሽ? እዛኛው ጋር ቅድም ሜንሽን እንዳደረኩልሽ የልጆች ማቆያ እንደዛ አይነት ነገር የለውም አሚኒቲ ላይ። እዚህኛው ላይ የልጆች ማቆያ እና ላይብራሪ አንድ ላይ አድርገን አስገብተንበታል። እዛኛው ላይ ባለ 2 እና ባለ 3 ብቻ ነበር አማራጭ የነበረው። አሻሽለን እዚህ ላይ ከባለ 1 እስከ ባለ 3 የመኝታ አማራጭ ከምቹ የሆነ የአከፋፈል ሂደት ጋር ነው ይዘንላቸው የመጣ ነው። ስለዚህ ልጆች ማቆያ፣ የመኝታ ቤት አማራጭ ያው ካሬው በዛው ልክ ብዙ አይነት አማራጭ ይኖረዋል። ባለ 2 ስትይ ብዙ አይነት አማራጮችን ነው በዛው ልክ ይዘን የመጣ ነው። ስለዚህ አሁን ግንባታው በምን ያህል ጊዜ ያልቃል? ያው ከስተመር ጋርስ በምን ያህል ጊዜ ይደርሳል የሚለው ነገር? እሺ ጥሩ ጥያቄ ነው የጠየቅሽኝ። ይሄኛው በ6 ወር ነው እንዳልኩሽ እዚህ ላይ ደረስነው። ከዚህ በኋላ በጣም በዛ ቢባል ማክሲመም በ2 አመት እናስረክበዋለን። እዚህኛው ጋር ከሰሚ ፊኒሽ ጀምሮ እስከ ፉሊ ፈርኒሽድ ድረስ ባለው አማራጭ የፈለጉትን መርጠው መግዛት ይችላሉ። በተመሳሳይ መልኩ ማለት ነው። በተመሳሳይ መልኩ በጣም አሪፍ። ስለዚህ የዚህ ያለን ቆይታ ይሄን ይመስላል። ብዙ ማሳየሽ ነገሮች ነበሩ ያው ጊዜ ስለሌለን። አሁን ደግሞ ሳር ቤት ካናዳ ኤምባሲ ጋር የሚገኘው ያለቀ የተናጠል ካርታ የወጣለት በቅርቡ ለነዋሪዎች የሚረከብ ሌላ ፕሮጀክት አለ። እዛ የሽያጭ ባለሙያ እየጠበቀሽ ነው። እዛ ሄደሽ ያለውን ነገር ያለውን ነገር ደግሞ አያለውኝ። በጣም አመሰግናለሁ። መልካም ጊዜ። እሺ